በበለስ ዛፍ ስር የተሰወረው ምስጢርና የቅዱስ ናትናኤል እጅግ ጥልቅ ኦርቶዶክሳዊ ትረካ። ከበለሱ ዛፍ በስተጀርባ ያለውን ምስጢር አብረን እናያለን። ክብሯንና የተወደዳችሁ የጥዑም ተረክ ቤተሰቦች እንደምን ሰነበታችሁ? ዛሬ በኦርቶዶክስ ቤተክርስቲያናችን ታሪክ ውስጥ እጅግ ስውርና ድንቅ ታሪክ ወዳለው የልብ ንጽህናን በራሱ በፈጣሪው ዘንድ የተመሰከረለትን ወደ አንድ ታላቅ ሐዋርያ ወስዳችኋለሁ። እርሱም ቅዱስ ናትናኤል። ከናዝሬት መልካም ነገር ሊመጣ ይችላል ብሎ የጠየቀው ናትናኤል በኋላ ግን አንተ የእግዚአብሔር ልጅ ነህ ብሎ ታላቁን ምስጢር እንዴት ሊሰጥ ቻለ? ጌታችንስ በበለስ ዛፍ ስር ሳለ አየው ሲለው ከበለሱ ዛፍ በስተጀርባ የተሰወረውና ማንም የማያውቀው ድብቁ የናትናኤል ምስጢር ምን ነበር? ዛሬ የእነዚህን ቅዱስ ሐዋርያት ጥልቅ ታሪክ አብረን እናያለን። ይህ መንፈሳዊ ስንቅ የሚሆን ረዘም ያለ ተረክ እስከ መጨረሻው በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ ተደራሽነታችንን ታስፉልን ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ቅዱስ ዮሐንስ በወንጌል ላይ ናትናኤል ብሎ የሚጠራው ይሄ ሐዋርያ በማቴዎስ በማርቆስና በሉቃስ ወንጌል ላይ በርቶሎሜዎስ እየተባለ የሚጠራ ታላቅ ጻድቅ ነበር። በርቶሎሜዎስ ማለት የቶማስ ልጅ ማለት ሲሆን ትክክለኛው ስሙ ግን ናትናኤል ነው። ናትናኤል ማለት ደግሞ የእግዚአብሔር ስጦታ ማለት ነው። እሱ የተወለደው በገሊላ ቃና በምትባል ስፍራ ነበር። ናትናኤል ገና ከልጅነቱ ጀምሮ ኦሪትንና የነቢያትን መጽሐፍ ጠንቅቆ የተማረ የመሲሁን መምጣት በናፍቆትና በቅንነት ይጠብቅ የነበረ ምሁር ኦሪት ነበር። ልቡ ከክፋት ከተንኮልና ከግብዝነት የራቀ በመሆኑ በዘመኑ ከነበሩት ፈሪሳውያኖች ፍጹም የተለየ ነበር። ንጹሕ ልብ የነበረው ናትናኤል ዘውትር ስለ እስራኤል መዳን ወደ እግዚአብሔር ይጸልይ ነበር። አንድ ቀን የናትናኤል የቅርብ ጓደኛ የሆነው ፊልጶስ ጌታችን ኢየሱስ ክርስቶስን አገኘው፣ ጌታችንን ፊልጶስን ተከተለኝ አለው። ፊልጶስም መሲሁን ማግኘቱን ሲረዳ በደስታ እየሮጠ ወደ ወዳጁ ናትናኤል ዘንድ ሄደ። ሄዶም ሙሴ በሕገ ነቢያት ስላለው እርሱ የጻፉትን የዮሴፍን ልጅ የናዝሬት ኢየሱስ አግኝተነዋል አለው። ናትናኤል ግን የነቢያትን መጽሐፍ ጠንቅቆ የሚያውቅ ሰው ስለነበረ መሲሁ ከታናሽና ከተናቀችዋ ከናዝሬት መንደር ይመጣል ብሎ አልጠበቀም ነበር። ምክንያቱም በትንቢተ ሚክያስ ላይ መሲሁ ከይሁዳ ቤተልሔም እንደሚመጣ ተጽፏልና። ስለዚህ ናትናኤል ፊልጶስን በጥንቃቄና በምክንያት ጠየቀው። ከናዝሬት መልካም ነገር ሊመጣ ይችላል አለው። ፊልጶስም ከናትናኤል ጋር ለመመካከር አልፈለገም። ምክንያቱም የኦርቶዶክስ ፍቅር በክርክር ሳይሆን በማየትና በመቅመስ የሚገኝ መሆኑን ያውቅ ነበር። ስለዚህ አጭር መልስ ሰጥተው መጥተህ ያለው። ናትናኤልም እውነትን ለመፈለግ ፍጹም ቅን ልብ ስለነበረው ሳይቀና ሳይፎካከር ከፊልጶስ ጋር ወደ ጌታችን ዘንድ መጓዙን ጀመረ። ጌታችን ኢየሱስ ክርስቶስ ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ልቡንና ኩላሊቱን የሚመረምር አምላክ ነውና ስለ ናትናኤል ታላቅ ምስክርነት ሰጠ። እንዲህም አለ፣ እነሆ ተንኮል የሌለበት እውነተኛ እስራኤላዊ። ይህ ምስክርነት እጅግ ታላቅ ምስክርነት ነው። በዚያን ዘመን የነበሩት ፈሪሳውያኖችና የአይሁድ መሪዎች በውጪ ጻድቃን መስለው በውስጣቸው ግን በተንኮልና በግብዝነት የተሞሉ ነበሩ። ናትናኤል ግን በውስጡም አንድ የሆነ እውነተኛ የእግዚአብሔር ሰው ነበር። ናትናኤልም ጌታችንን ይህንን ሲናገር በሰማ ጊዜ ደነገጠ። ምክንያቱም ጌታችን ፊት ለፊት ሲያገኘው ይህ የመጀመሪያው ነበር። ስለዚህ ከወዴት ታውቀኛለህ ብሎ ጠየቀው። ጌታችንም መለሰለትና እንዲህ አለው፣
ፊልጶስ ሳይጠራጠር በበለስ ዛፍ በታች ሳለ አየው። ይህቺ ቃል የናትናኤልን ሙሉ የሕይወት ታሪክ የለወጠች ምስጢራዊ ቃል ነበረች። በበለስ ዛፍ ስር ምን ተከስቶ ነበር? ለምንድን ነው ናትናኤል ይህቺን ቃል ሲሰማ ወዲያውኑ የተንበረከከው? በቤተ ክርስቲያናችን ጥልቅ ትምህርት መሠረት ለእነዚህ ሁለት ታላላቅ ምስጢራዊ ጥያቄ ምክንያት አላት። የመጀመሪያው ምስጢር የሕፃናቱ እልቂት ዘመን ነበር። ሄሮድስ ጌታችንን ለመግደል በቤተልሔም የነበሩትን ሕፃናት በጨፈጨፈበት ዘመን የናትናኤል እናት ልጇን ለማዳን ትፈልግ ነበር። ወታደሮቹ ሕፃናትን እየፈለጉ በሚገድሉበት ያ አስፈሪ ሰዓት እናቱ ናትናኤልን ወስዳ ቅጠል በበዛበት ጥቅጥቅ ባለ በአንድ ትልቅ የበለስ ዛፍ ስር ደበቀችው። ወታደሮቹ ሳያዩት አለፉ። ይህንን ምስጢር ከእናትየውና ከእግዚአብሔር በቀር በምድር ላይ ማንም አያውቅም ነበር። ጌታችን በበለስ ዛፍ ስር ሳለህ አየውህ ሲለው በሕፃንነቱ ከሞት ያዳነው እርሱ መሆኑ እግዚአብሔር ገለጠለት። ሁለተኛው ምስጢር የናትናኤል ስውር ጸሎት። ናትናኤል ፊልጶስ ሳይጠራው በፊት ብቻውን በበለስ ዛፍ ስር ሆኖ በልቡ አጥብቆ ይጸልይ ነበር። ጸሎቱም አምላከ እስራኤል ሆይ መሲሁን ላህልን፣ ሕዝቡንም ከባርነት አውጣ የሚልና የእርሱን ድብቅ መንፈሳዊ ጉድለት የሚያናዝዝበት ስውር ጸሎት። ሰው በማያየው ስፍራ በልቡ የጸለየውን ስውር ጸሎት ክርስቶስ በመለኮታዊው ዕውቀት ሲነግረን ናትናኤል ፈጣሪው ፊት ቆሞ አመነ። ናትናኤል ወዲያውኑ ምስጢሩን ሰጠ። ረቢ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ምክንያታዊና ተጠራጣሪ የነበረው ሰው በእግዚአብሔር ቃል ተማርኮ ታላቅ የሃይማኖት ሰው ሆነ። ጌታችንም በበለስ ዛፍ በታች አየውህ ስላልኩህ አመንሁ። ከዚህ የሚበልጥ ነገር ታያለ። ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ አለው። ከዚያን ታላቅ ጥሪ በኋላ ቅዱስ ናትናኤል ወይም በርቶሎሜዎስ ከ12ቱ ሐዋርያት አንዱ ሆኖ ጌታችንን ተከተለ። የክርስቶስን ትንሣኤና እርገት ካየን በኋላ መንፈስ ቅዱስ በወረደለት ዕለት እርሱ የመንፈስ ቅዱስን ጸጋ ተቀብሎ ወንጌልን ለማስተማር መጣ። ቅዱስ ናትናኤል ዕጣ የደረሰው በህንድ፣ በፋርስ ወይም በኢራንና በአርሜኒያ አካባቢዎች ወንጌልን እንዲሰብክ ነበር። በእነዚያ አስቸጋሪና አረማውያን በበዙበት ሀገር እየተዘዋወረ ድውያንን ፈወሰ፣ ዕውራንን አበራ፣ ሙታንን አስነሳ፣ የእግዚአብሔር መንግሥት በኃይልና በሥልጣን ሰበከ። በተለይ በአርሜኒያ በሚያስተምርበት ጊዜ የሀገሪቱ ንጉሥ ወንድም የነበረው በጣዖት አምልኮ የሰጠውን ሕዝቡን ወደ ክርስቶስ እምነት መለሰ። የንጉሥን እብድ ልጅም በተአምር ፈወሰ። በዚህም ምክንያት የጣዖት ካህናቱ በቅናት ተሞሉ። ንጉሡም በናትናኤል ላይ አሳደሙበት። የጣዖት ካህናቱ ወይም አረማውያኑ ቅዱስ ናትናኤልን በቁጥጥር ስር አዋሉት። ክርስቶስን እንዳይሰብክና ለጣዖት እንዲሰግድ አስገደዱት። እርሱ ግን እኔ ሕያው አምላክ ክርስቶስን አገለግላለሁ እንጂ ለነደነ ሮቲን ጣዖት አልሰግድም በማለት በጽናት ቆመ። እነዚህ ጨካኝ አረማውያን ቅዱስ ናትናኤልን እጅግ በሚያሰቅቅ ሁኔታ ሥጋውን በካራ እየገፈፉ ሰማዕት አረጉት። ቆዳው ተገፎም እንኳን ስሙንና የክርስቶስን አምላክነት ከመመስከር አላቋረጠም። በመጨረሻም በጭንቅላቱ ዘቅዝቀው ሰቀሉት። ነፍሱም ወደ ፈጣሪዋ በክብር ተመለሰች። ቅዱስ ናትናኤል ስለ ሰው እውነት ምስክር ሆኖ ታላቅ የሰማዕትነትን አክሊል ተቀዳጀ። ቤተ ክርስቲያናችንም ይህንን ታላቅ ሐዋርያ በየዓመቱ ሰኔ 1 ቀን በታላቅ ክብር ታስበዋለች። ክብሯንና የተወደዳችሁ ወንድምና እህቶቻችን እንዲሁም እናትና አባቶቻችን
ከሐዋርያው ከቅዱስ ናትናኤል ሕይወት ዛሬ እኛ ምን እንማራለን? ዋናው ቁም ነገር የልብ ንጽሕና ነው። እግዚአብሔር ዛሬ እኛን ቢመለከተን እነሆ ተንኮል የሌለበት እውነተኛ ክርስቲያን ይለየን ይሆን? ወይስ በውስጣችን ቂም፣ ቅናት፣ ግብዝነት ይኖር ይሆን? ናትናኤል በሰው ፊትና በእግዚአብሔር ፊት አንድ አይነት ልብ ነበረው። ሁለተኛው እግዚአብሔር እኛ በስውር የምናደርገውና በጭንቀት ሆነን በስውር የምንጸልየውን ጸሎት ሁሉ ያያል። ማንም ባላየን ስፍራ በበለስ ዛፍ ስር በክፍላችን መዝጊያ በር ላይ የምናነባትን እንባ በሙሉ ያለ አንዲት ጠብታ በጥሞና ይመለከታል። ዛሬ ያዘጋጀሁላችሁ መንፈሳዊ ትረካ ይህንን ይመስል ነበር። ይህ ታሪክ ለነፍሱ ጥልቅ መንግስታዊ እውቀት ከሰጣችሁ፣ ፍቅርን ከሰጣችሁ እባክዎ ላይክ በማድረግ ተደራሽነታችንን ያስፉልን። ሌሎች ወንድሞቻችንም እንዳይደርሱ ሼር ያድርጉ። ቻናላችንም ሰብስክራይብ በማድረግ ቻናሉን እንዲደግፉ ስል ማጸናችኋለሁ። ሌላ እንዲተረክላችሁ የምትፈልጉትን ተረክ ኮሜንት መስጫው ቦክስ ላይ አስቀምጡልኝ። ለመጨረሻ አንድ ጥያቄ እስኪ ልጠይቃችሁና እንሰነባበት። የናትናኤል የስሙ ትርጓሜ ምንድን ነው? ኮሜንት ላይ አስቀምጡልኝ። ቸር ቆዩ። ጥዑም ተረክ ይቀጥል።